ሃይ እንደምን አላችሁ ቻናል ቤተሰቦች ሰላም ነው ሁሉ አማን አለን ይመስገን። ዛሬ ማሳያችሁ በዚህ ቪዲዮ እንግዲህ ላሳያችሁ የምፈልገው እንዴት እንትን የኮንክሪት ማቴሪያሎች እንዴት ካልኩሌት እንደምናደርግ ነው ሳይት ላይ። ስለዚህ ጊዜ ላለማጥፋት ወደዚያ ገባለሁ። ከዛ በፊት ግን ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ላይክ አድርጋችሁ ጀምሩ ቀጥታ ወደ ቪዲዮ ልሂድ እና ሳይት ላይ ኮንክሪት ማቴሪያልስ እንግዲህ አብዛኛውን ጊዜ እንግዲህ ሳይት ላይ ስናቦካ ያው ሬዲ ሚክስ ካልሆነ ማለት ነው እዛው በሚክሲንግ ፕላንት ተዘጋጅቶ ካልመጣ በስተቀር በፓምፕ በኤሌፋንት ካልተሞላ ጀስት ሳይት ላይ ከሆነ የምናቦካው ራሳችን ሚክስ ዲዛይን አለ ማለት ቦክሳችን ሳይዙ ኦሬዲ ፊክስ ተደርጎ ይሰጠናል ወይም ደግሞ ያንን የሚሰጥ የሆነ ኤንቲቲ አካል አለ። በዛ መሰረት ነው እንግዲህ ሳይት ላይ የምንሰራው። ሶ እንግዲህ እኔ ዛሬ ማሳያችሁ ለ1 ሜትር ኪዩብ እንዴት ካልኩሌት እንደምናደርግ ነው። ለ1 ሜትር ኪዩብ ካልኩሌት ስናደርግ በዛ መሰረት ማንኛውም አይነት ቮሊዩም ቢሰጠን የትኛውም አይነት ኳንቲቲ ቢሰጠን በዛ መሰረት ሁሉንም ካልኩሌት እያደረግን ማቴሪያሎቹን ማወቅ እንችላለን። ማቴሪያል ስንል ከሲሚንቶ ጀምሮ እስከ ጠጠር እንዲሁም ደግሞ እስከ ውሃ ያለውን አማውንት የምናውቅበት መንገድ ነው ማለት ነው። ስለዚህ ሚክስ ሬሾችን ከዛ እንጀምራለን። መጀመሪያ ሚክስ ሬሾ ይሰጠናል። ሚክስ ሬሾ ማለት ስንት ነው? 1 1 2 3 አንድ እጅ ሲሚንቶ 2 እጅ አሸዋ እንዲሁም ደግሞ 3 እጅ ጠጠር ማለት ነው። ሶ ከዚህ ጋር ይሄ እንግዲህ ቶታሉ ስንት ይሆናል ማለት ነው? ስንደምራቸው ቶታል ዊ ካን አድ ዲስ ሰሚሽናቸው ማለት ነው። ቶታሉ ስንት ይሆናል? 1 ሲደመር 2 ሲደመር 3 ስንት ይሆናል? 6 ይሆናል ማለት ነው። ሶ አሁን ነምበር ኦፍ ሴሜንታችን ወይም ደግሞ የሴሜንት መጠናችንን ለማወቅ ምንድነው የምናደርገው? የምንፈልገው ለስንት ነው ብያችኋለሁ? ለ1 ሜትር ኪዩብ ነው። ለ1 ሜትር ኪዩብ ከፈለጋችሁ ለ5 ሜትር ኪዩብ ማድረግ እንችላለን። ሌስ ሴ እንደውም ለ5 ሜትር ኪዩብ ለሆነ አንድ የሆነ ኦብጀክት ወይም ደግሞ የሆነ ኤሌመንት ልንሞላ ነው። ዳት ሚንስ ወይ ፉቲንግ ነው ወይ ኮለመን ነው ወይ ቢም ነው ጀስት የሆነ ብቻ ወይ ስላብ ነው እና ለዚያ ነው የምንፈልገው። ስለዚህ እኔ ዝም ብዬ ለ5 ሜትር ኪዩብ ለሆነ ኤሌመንት ካልኩሌት ላድርግ ማለት ነው። ሌትስ ቴክ 5 ሜትር ኪዩብ ኤሌመንት ማለት ነው አይደለ? 5 ሜትር ኪዩብ ለሆነ ኤሌመንት ሶሪ ምን ያክል ይፈጅብናል? 5 ሜትር ኪዩብ ነው የምንፈልገው። ስለዚህ ሴሜንት መጀመሪያ አማውንት ኦፍ ሴሜንታችንን ካልኩሌት ለማድረግ ምንድነው የምናደርገው ማለት ነው? የመጀመሪያው ሴሜንታችንን ነው አይደለ? የሴሜንቱ ስንት ባግ ኦፍ ሴሜንት ይፈልጋል ለመግዛት ብናስብ፣ ባለቤቱ ይሄን ለመግዛት ቢያስብ ይሄንን ካልኩሌት እናድርግ። ሴሜንት ሶ ሴሜንታችን ስንት ነው ብለናል? 1 እጅ ነው። ስለዚህ 1/6 እናደርጋለን ሲባዛ በስንት ነው የምንፈልገው የምንሞላው ኦብጀክት ወይም ኤሌመንት 5 ሜትር ኪዩብ አይደለ? ከዛ ወደ ምን እንቀይራለን? ይሄን ወደ ዌይት ቮሊዩም ማለት ነው አይደለ? ወደ ዌይት ቮሊዩም ሽሪንኬጅ እና ዌስቴጅ እነሱ ታስበው ስንት ፋክተር እንወስዳለን? 1.5 እንወስዳለን። ኦኬ። ስለዚህ ይሄን ስንወስድ ይሄንን ካልኩሌት እናድርግ። 1/6 1 ሲካፈል ለ6 ማለት ነው ሲባዛ በ5 ሲባዛ በ1.5 ስንት ይመጣል? 1.25 ይመጣል። 1.25 ኦኬ 1.25 ሜትር ኪዩብ። ከዛ ይችን ምን እናደርጋለን? ይች 1.25 የመጣችው እቺ ስትካፈል ለስንት? ለ0.0347 ሜትር ኪዩብ እናካፍላለን። ይሄ ማለት እንግዲህ ይቺ እንደሚታወቀው ቮሊዩም ኦፍ ሴሜንት እኩል ይሆናል ማስ ኦቨር ዴንሲቲ ነው አይደለ? ዴንሲቲ ኦፍ ሴሜንት ማስ ኦፍ ሴሜንት ኦቨር ዴንሲቲ ኦፍ ሴሜንት ማለት ነው። ዲስ ሚንስ ቮሊዩም እኩል ይሆናል ማስ ኦፍ ሴሜንት ስንት ነው? ያንድ ሲሚንቶ ያንድ ባግ ኦፍ ሴሜንት ስንት ነው? 50 ኬጂ አይደለ? 50 ኬጂ ሲካፈል ዴንሲቲ ኦፍ ሴሜንት ስንት ነው? 1440 ከ1400 እስከ 1440 ነው። ስለዚህ 1440 እንውሰድ። ስለዚህ ይሄን ስናካፍለው ስንት ይመጣል? 50 ሲካፈል ለ1440 ስንት ይመጣል? 0.0347። ስለዚህ ይሄ የአንድ ሲሚንቶ ቮሊዩም ነው ማለት ነው። እቺ
እንዴት እንደመጣች ለማሳየት ያክል ነው ይሄንን እንትን ያልኳችሁ። ሶ 1.25 ሲካፈል ለ0.0347 ኦኬ ስንት ይመጣል? 36 ይመጣል። 36 ፒስ ማለት ነው አይደለ? ሜትር ኪዩብ በሜትር ኪዩብ ሲጣፋ ስንት ይመጣል? 36 ፒስ። ስለዚህ 36 ፒስ ኦር ደግሞ ባግስ ማለት ነው አይደለ? 36 ከረጢቶች ይመጣሉ ለ5 ሜትር ኪዩብ። ስለዚህ ይህን ካወቅን ለ1 ሜትር ኪዩብ 36 ፒስ እንደሚወስድብን ካወቅም ወይም ደግሞ 18 ኩንታል ማለት ነው። ወደ ኩንታል ስንቀይረው ስንት ማለት ነው? 18 ኩንታል። ዛት ሚንስ ለሁለት ማካፈል ማለት ነው። ዲቫይዲንግ 36 ባይ 2 ማለት ነው አይደለ? ከዛ ሳንዳችንን ነው የምንፈልገው። ቀጣይ ሳንዳችንን ለመፈለግ ምንድነው የምናደርገው? ኦሬዲ ስንት ባግ እንደሆነ አውቀናል አይደለ? ስለዚህ ቀላል ነው። 36 ሲባዛ በስንት እናደርጋለን? በሁለት። ሁለት እጅ ስንት ነው ብለናል? ሳንድ ነው አይደለ? ሁለት ቦክስ ማለት እቺ ሳጥናችን የምንሰፍርበት ማለት ነው አይደለ? ከዛ የሷ መጠን ስንት ነው? ቮሊዩሟ እንደ ሲሚንቶ ነው 0.347 ነች። ኦኬ ስለዚህ አንድ ሳጥን 0.0 ከሲሚንቶ ጋር እኩል ነው የሚሆነው በነገራችን ላይ ይታወቃል አይደለ? ስለዚህ 0. ስንት ነው? 36 ሲባዛ በ2 ሲባዛ በ0.0347 እናደርጋለን ማለት ነው። ስንት ይመጣል? 2.49 ዛት ሚንስ 2.5 ሜትር ኪዩብ ሳንድ ያስፈልገናል ማለት ነው። ኦኬ በሜትር ኪዩብ ነው የሚገዛው እሱ በኪሎግራም አይደለም፣ በሜትር ኪዩብ ስለሆነ 2.5 ሜትር ኪዩብ። አብዛኛውን ጊዜ ሲኖ ወይም ትራኮች የሚይዙት ወደ ከ15 ከ17 አካባቢ ሜትር ኪዩብ ነው። ስለዚህ ለ5 ቢያስፈልገን ይህን ያክል መጠን ያለው የምንሞላው ቁስ ቢኖር ያንን ለመሙላት ስንገዛ ከገበያ ላይ ይህን ያክል እንፈልጋለን ማለት ነው። ሌላ አግሪጌት ነው እንግዲህ ሶስተኛው ጠጠር ማለት ነው። አግሪጌታችን እንዴት እናውቃለን? እሱንም እንደዚሁ በተመሳሳይ ሁኔታ 36 ባግ ኦፍ ሲሜንት አለ ሲባዛ በስንት? በ3 እጅ ሲባዛ በስንት? በ0.0347 ሜትር ኪዩብ እናደርጋለን ማለት ነው። ይህ ስንት ይመጣል? ኦኬ 36 ሲባዛ በ3 ሲባዛ በ0.0347 ስንት ይመጣል? 3.74 ሜትር ኪዩብ አግሪጌት ያስፈልገናል ማለት ነው። ኦኬ ስለዚህ ከገበያ ላይ ስንገዛ ይሄን ታሳቢ አድርገን ነው የምንገዛው ማለት ነው። ኦኬ እና በዚህ መሰረት የሲሜንታችንን አማውንት፣ የሳንዳችንን አማውንት እንዲሁም ደግሞ የአግሪጌቱን አማውንት ማወቅ እንችላለን። እንዲሁም ደግሞ ምናልባት ካስፈለጋችሁ አራተኛ ምን መፈለግ እንችላለን? ዋተር አማውንት ምን ያክል ውሃ ይፈጃል። ውሃ እንኳ አብዛኛውን ጊዜ እንግዲህ ሳይት ላይ ስናቦካ ወይም ደግሞ ኮንክሪት ስንሰራ ምንድነው ጀስት በእንትን ነው እንደዚህ ካልኩሌት አድርገን ምናምን ሳይሆን በጣም ኮፈረ ይጨመራል። በጣም ከቀጠለም ቀጣይ ላይ ያስተካከለ እንትን ይባላል። እንደሚታወቀው እንግዲህ ቡኮ ላይ ቀጠን ሲል ጥሩ ነው፣ ወርካቢሊቲው ጥሩ ይሆናል። ግን ለስትራክቸር ግን ኢትስ ኖት ሪኮመንደብል። ስትራክቸሩ በቀጠነ ቁጥር የኮንክሪት ስትሬንግዙ እየቀነሰ ይመጣል ማለት ነው አይደለ? ስለዚህ ውሃ ያው ተመጣጣኝ በሆነ መልኩ ማብቃት ይጠበቅብናል። ምናልባት በረሃ ላይ ካልሆነ በስተቀር ያው እዚህ ከተማ ላይ ወይም ደግሞ የውሃ እጥረት ስለሌለ ውሃ ያን ያክል ቦዘር የሚያደርግ ነገር አይደለም። ጀስት አቬሌብል ነው ለማለት ያክል ነው። በረሃ ላይ ከሆነ ግን ካልኩሌት ማድረግ ትችላላችሁ። ይህም ዋተር ሴሜንት ሬሾ በሚል እሱን ዋተር ሴሜንት ሬሾችን ከታወቀ ዋተር ሴሜንት ሬሾ አብዛኛውን ጊዜ ከ0.4 እስከ 0.6 ነው የምንወስደው ዋተር ሴሜንት ሬሾችን ማለት ነው። ስለዚህ እኛ 0.5 ብንወስድ ለምሳሌ ቴክ 0.5 ብንወስድ ዋተር ሴሜንቶችን ሬሾ ዛት ሚንስ 50 ኬጂ ሲባዛ በ0.5 ማለት ነው ስንት ይመጣል? 25 ሊትር ይመጣል። 25 ጃግስ ማለት ነው። 25 ሊትር ከመጣ ጀስት ለ36ቱ ስንት ይመጣል አይደለም የምንለው? 36ቱ ስንት ኬጂ ነው? መጀመሪያ we have to convert 36 bags of cement to ኬጂ አይደለ? 36 ሲባዛ በስንት? በ50 ኬጂ ስንት ይመጣል? 1800
ስለዚህ ሶ ሲምፕል 1800 ለ50 ኬጂ ስንት ይፈጃል? 25 ሊትር ከፈጀ ለ1800 ኬጂ ስንት ይፈጃል ብለን በሲምፕሊ ካልኩሌት ማድረግ እንችላለን። ኦኬ ለ1800 ኬጂ ስንት ይፈጃል? ስለዚህ 1800 ሲባዛ በ25 ሲካፈል ለ50 ማድረግ ነው አይደል? 1800 ወረድ ያለኝ ሲባዛ በስንት በ25 ሲካፈል ለ50 ኬጂ ስንት ይመጣል? 900 ሊትር ያስፈልገናል ማለት ነው። ለ1800 ኬጂ ኦፍ ሴሜንት ስንት እንፈልጋለን? 900 ሊትር ኦፍ ዋተር ሪኳየር ያደርጋል ማለት ነው። ኦኬ ስለዚህ በዚህ መሰረት ካልኩሌት እያደረጋችሁ ጀስት የሚያስፈልጋችሁን የኮንክሪት ኢንግሪዲየንቶች ወይም ደግሞ ማቴሪያሎች በዚህ መልኩ ማወቅ እንችላለን። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ላይ ስጡኝ። ምናልባት ፈጠን ካልኩም ሳስተምር እንትን ካለም ሀሳብ አስተያየታችሁን በመስጠት ማስተካከለውን ነገር አስተካክላለሁ። እዚህ ጋር ካሜራ አለመታየት ካለም እንግዲህ ያው እሱንም አዝማች አስ ፖሲብል ለማስተካከል ሞክራለሁ። ይሄን ነው እንግዲህ የምናውቀውን ያክል ለማካፈል ነው። ስለተከታተላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ። ሀቭ ናይስ ታይም። ባይ ባይ።